በአረብ ሀገር የሚገኙ ሴት እህቶቻችን ብዙ ጊዜ ከፎቅ ተወረወሩ፣ ሀብታቸው ተቀማ፣ እጅ እግር ተሰበረ ሲባል ያው እንሰማለን ታውቃላችሁ። እና በአረብ ሀገር የምትገኝ አንድ ሰራተኛ ለአንድ ወዳጄ መልእክት ላከችለት። ይሄ ኖቤል የምትሉት ምን እንደሆነ አላቅም፣ አብይ ምን እንደተሸለመ አላቅም። እኔ ግን ይገርምሃል ማዳሜ ቤት መጣ ነይ ቁጭ በይ ከጎኔ ብላ የእናንተ መንግስት እያለች በሚያስደንቅ ነገር አወራችኝ። ይሄ ሽልማት ለሱ ይሁን ለኛ በአረብ ሀገር ላይ ያለን ሰራተኞች ይሁን ባይገባኝም እኔ ግን ተከበርኩበት ብላ ነገረችው። አሁን እኛ ያለን ሐሳብ የኖቤል ሽልማት ለመጀመሪያ ጊዜ ኢትዮጵያ አግኝታለች። በቅርቡ ደግሞ ኢትዮጵያ ለመጀመሪያ ጊዜ በህዋ ውስጥ የራሷ ሳተላይት እንዲኖራት እየሰራን ነው።